እኔ ስራብ ይራቡ ነበር፣ እኔ ስቸገር ይቸገሩ ነው። እኛ ዓላማችን ኢየሱስን ማሳየት ነው፣ ኢየሱስን መግለጥ ነው። ያው አንቺ ያው ነሽ። እወድሻለሁ። ምክንያቱም በቃ እኔ እዚህ እንድደርስ ሃሌሉያ ይብዛልሽ ቤትዬ፣ ይብዛልሽ። በእውነት የማይሰሰተውን ፍቅር ስለሰጠሽኝ ይብዛልሽ። ልጆቼ እጅግ ነው ማመሰግነው። በእውነት አሁንም በህዝቡ ፊት ይቅርታ ጠይቃለሁ ስላስራብኳችሁ። እግዚአብሔር ያክብራችሁ። ዛሬ በእውነት ከመንፈስ ቅዱስ ዳግም ተወልጃለሁ። ደግሞ በዚህ ምድር ላይ እኔ በእውነት እንደገና ዳግም የተወለድኩ ነው የመሰለኝ። በጋሽ እጅግ ነው ማመሰግነው ወንድሜ። ያው የበረሃ ጓዴ ነው፣ አብረን ነው የተሰደድነውና ኢየሱስን ይዘን ዛሬ ላይ እግዚአብሔር እንደዚህ አብረን ሆነን ስናመልክ በእውነት ጠላት በሽቋል። እኛ ዓላማችን ኢየሱስን ማሳየት ነው፣ ኢየሱስን መግለጥ ነው። እና አንደኛው ትልቁ ነገር ለኔ በቃ ዛሬ ስኬታማ ሆኛለሁ ከወንድሜ ጋር አንድ ላይ ቆሜ ማምለኬ። ይብዛል፣ ተባረክ። አሮማዎች እጅግ ነው የምወዳችሁ። አሮማ ቤተክርስቲያን ያው በጋሽ የሚመራት ቤተክርስቲያን ናት። እዛም ሄደን መንፈስ መካፈል አለብን። በእውነት ፍቅራችሁን ገልጻችሁልኛል፣ እጅግ አመሰግናለሁ። ተባረኩ። ምን እላለሁ ሌላው በዋናነት የዚህ ቸርች መጋቢ በእውነት ፓስተር በቃሉ እጅግ አድርጌ ነው ማመሰግነው። ፍቅርህን አይቻለሁ። በእውነት ስትቀራረብ እንዴት እንደምትሳሳልን እንዴት እንደምትወደን በእውነት እኔ በቃ ፍቅርን ተምሬያለሁና እዚህ ቤተ ክርስቲያን ይብዛል። ምን እላለሁ ይብዛል። ፓስተሬ የት ሄደ? ፓስተሬ የት ሄደ? ፓስተሬ እጅግ ነው የምወደው። ምክንያቱም በደንብ አድርጎ ነው መንገድ እያሳየኝ ያለው። ዛሬ እዚህ ለመቆሜ ማለት ነው ከናንተ ፊት እንዳመሰግን ለመቆሜ ምክንያቱ ፓስተር ያሬድ ስለሆነ እጅግ እንድታመሰግኑልኝ እፈልጋለሁ። ሌላው ደግሞ መሪዎቹ፣ ሽማግሌዎቹ በቃ ምንም በቃ ከዚህ ቤት ውጡ የማያስብሉ ንጹህ ፍቅራቸውን እየለገሱን እኔ በእውነት 7 ዓመት የቆየውን ይመስለኝ 7 ወራችን ነው 7 ዓመት ነው የቆየው ይመስለኝና ስላሳያችሁን ፍቅር እጅግ አድርጌ ያመሰግናለሁ። እና አብዬ እነ ፍቅሬ እና እነ ሻምበል ብዙ ናቸው። ተባረኩ። እጅግ አመሰግናቸዋለሁ። ቅድም ቤትዬ በእኔ ፈንታ ሆና አመስግናለችና ያው አንቺ ያው ነሽ። እወድሻለሁ። ምክንያቱም በቃ እኔ እዚህ እንድደርስ ሃሌሉያ ይብዛልሽ ቤትዬ፣ ይብዛልሽ። በእውነት የማይሰሰተውን ፍቅር ስለሰጠሽኝ ይብዛልሽ። ልጆቼ እጅግ ነው ማመሰግነው። በእውነት አሁንም በህዝቡ ፊት ይቅርታ ጠይቃለሁ ስላስራብኳችሁ። ችግር እንዲኖር ቤታችን በብዙ ፈተና ውስጥ ውጣ ውረድ ውስጥ እንድታሳልፉ ስላደረኩኝ በኢየሱስ ስም ይቅርታ ጠይቃለሁ። እኔ ስራብ ይራቡ ነበር፣ እኔ ስቸገር ይቸገሩ ነው። እኔ ሲጠማኝ ይጠሙ ነበር። በቃ እግዚአብሔር መጀመሪያውኑ ነው ኢየሱስ ሳላገኝ አስቀድሞ በእሱ እንድጸና እነሱን ነው ይዘጠኝ እና በጣም ይቅርታ አላለሁ። ግን ደስ የሚለው ይሄ ሁሉ ስለ ኢየሱስ ፍቅር ስለሆነ ስለ ስሙ ስለሆነ
በጋሽ ምስክር ነው። እኛ ብዙዎችን እናበላ ነበር፣ ብዙዎችን ደግሰን እናበላ ነበር። ምድር ላይ ብዙ ነገር ነበር የተትረፈረፈው። የኛ ወዳጅ ያ ታላቅ ኢየሱስ ቤታችን ሲገባ ግን ዓለም ተወችን፣ እንኳን ተወችን። አረ እንኳን ተገላገልናት፣ እንኳን ተገላገልናት። እና ደስ ብሎኝ ነው። ስሙ ይባረክ። ጸልዩልን። በምድር ላይ ደግሞ ይዘን የመጣ ነው የኢየሱስን ዜማ ነው፣ ቅኔ ነው ይዘን የመጣ ነው። ስለ ኢየሱስ ጀምረን ስለ ኢየሱስ የምንጨርስበት አምልኮ ነው ይዘን የመጣ ነው። ሁላችሁም ጸልዩልኝ። እወዳችኋለሁ። ወደ መንፈስ እንመለስ። እናመስግነው፣ የረዳንን እናመስግነው። ስሙ ይባረክ። ሃሌሉያ።